ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ማለት ነው ልንገራችሁ በዚህ አጋጣሚ እና ትናንትና ቪዲዮ አልሰራውም። አሁን ሩታ እንግዲህ ማለት ነው እኔ እጅ የለበትም ወይ ደግሞ እኔ የለውበትም ፍቅር ለብቻዋ ነው ይሄን ነገር እያደረገች እያለች ነው ማለት ነው። እና የኔ ውድ ፋሚሊዎች ከእናንተ ምንም አልደብቅም እሺ። እና ማለት ነው ልንገራችሁ በዚህ አጋጣሚ ትናንትና ቪዲዮ አልሰራውም ልሰራ ነበረ፣ ነገር ግን መሸ። እንደዚህ እያልኩ ነው፣ ግን በጣም ይቅርታ መጠየቅ እፈልጋለሁ ሁላችሁም ማለት ነው። ነገር ግን ልንገራችሁ የሩታ እጅ እንዳለበት በደንብ ላረጋግጥላችሁ። ወይም ደግሞ ትናንትና ካያችሁት አብርሃም ቪዲዮን ለማስደለት ነው እንደዚህ እያደረገው እንጂ አብርሃም በእርግጠኝነት ወዶ አይደለም ፍቅርን ማለት ነው። የትኛው መሰላት የትኛው ቪዲዮ ትዝ ካላችሁ ማለት ነው ሩታ ለአብርሃም ማለት ነው አንድ ጊዜ ትዝ ካላችሁ አውሩ እንደዚህ ብለ ለሄርሜላ ተናገርና ከሄርሜላ ጋር ተለያይ እያለች ነበረ ካያችሁ ማለት ነው። ሩታ የዛ ሰዓት ካያችሁት አብርሃም የታመመ ሰዓትም ሆነ ወይም ደግሞ አብርሃም ሳይታመም በፊት ለሄርሜላ እንደዚህ በልና ከሄርሜላ ጋር ተለያየ እኔ ያልኩትን አጠቃላይ ተናገር እያሉት ነበረ ማለት ነው። ሌላኛው ደግሞ አብርሃም እቃ ያሳጠቡት ቀን ትዝ ካላችሁ የዛ ቀን ራሱ ማለት ነው ምን እያሉት ነበረ መሰላችሁ? የዛ ቀንም ለሄርሜላ ይሄንን ድጋሚ አድርጎታል። ዳንኤልና ሩታ ይሄንን ቃላት ነግሮታል ለአብርሃም ማለት ነው። እንደዚህ በልና ከሄርሜላ ተለያይ ብሎ አሁን ደግሞ ከሩታ ጋር ሲጀመር ተለያይተዋል። ገባችሁ አይደለ? ከሩታ ጋር ያለውን ነገር አቁመዋል። እዚህ ጋር ሩታንም ሄርሜላንም አልፈልግም ብለ ተናገር ማለት አያስፈልግም። ገባችሁ አይደለ? እዚህ ጋር ከሄርሜላ ጋር ህይወት የጀመረው ይቅርታ ጠይቋታል። ይቅርታውን ተቀብላለች ሄርሜላ። ገባችሁ አይደለ? ነገር ግን ይቅርታውን ከተቀበለች በኋላ ድጋሚ ደግሞ ደጋግሞ ነው ልቧን እየሰበረ ያለው። ገባችኋ? ስለዚህ አሁን ከሩታ ጋር አይደለም ከሩታ ጋር መጀመሪያ ተለያይተዋል። ልክ የታመመ ሰዓት ትዝ ካላችሁት የዛ ሰዓት ነው ሄርሜላንም ሩታንም አብሮ ነበረ ጭፍልቅ ያደረገው ማለት ነው። ገባችሁ አይደለ? ያ ነገር ነው አሁንም ድጋሚ የተደገመው። ገባችሁ? ሩታንም አልፈልግም ሄርሜላንም አልፈልግም። ሲቀጥል ደግሞ ፍቅር መጨረሻውን ታዩና እነግራችኋለሁ እያለች ነው። እሱም ደግሞ ምንድነው ለሩታ ብዬ ነው ምናምን ልትል ትችላለች። እሱን ግን እኔ አልሰማም። ገባችኋ? ይሄ ነገር ከሩታ ጋር ተመካክሮ ነው። ነገር ግን መጨረሻ ላይ ፍቅር ደግሞ ለሩታ መታ እኔ ላንቺ ብዬ ነው ብላ እንደምታወራ እርግጠኛ ነኝ። እኔ ፈልጊው አይደለም ከሄርሜላ ጋር እንድለያይ ስለፈለግኩ ነው እንደዚህ ያረኩት ነው ብላ የምትናገረው ለሩታ ማለት ነው። ላንቺ ብዬ ነው የምትላት። ገባችሁ? የትላንትና ቪዲዮ ላይ ካያችሁት አብርሃም በጣም ተናዷል። ተገዶ እንደተደረገ አይታችኋል። ቪዲዮን ሲጀመር እኮ ልንገራችሁ በዚህ አጋጣሚ ይሄ ቪዲዮ ሲያዝ ለአብርሃም የመጀመሪያ አይደለም። ገባችሁ አይደለ? ከአብርሃም ጋር የመጀመሪያ አይደለም። አብርሃም ሩታ ብዙ ጊዜ እንደዚህ አይነት ቪዲዮችን ይዛ ማለት ነው ልንገራችሁ ብዙ ጊዜ አስደልታለሁ ብላ ሳይደለት ወይ ደግሞ ቪዲዮን እለቃለሁ ሶሻል ሚዲያ ላይ እለቃለሁ ብላ እያስፈራራች ብዙ ነገርን አድርጋለች። አብርሃም ብዙ ጊዜ መጥቶ እንደዚህ አውርቶ ያውቃል። ድጋሚ ነው የተደገመው ማለት ነው። ትናንትና አብርሃም ያወራው ከፍቅር ጋር ሆኖ ያወራው ነገር ድጋሚ ነው የተደረገው ወይ ደግሞ ድጋሚ ነው እንዴት ልበላችሁ ማለት በፊት የነበረው አይነት ቪዲዮ ነው ድጋሚ የተደረገው ማለት ነው። ስለዚህ አዲስ አይደለም። ነገር ግን አብርሃም ለምንድን ነው የማይማረው? ከአንድ ጥፋት ለምን አይማርም? ሁሌ አንድ አይነት ለምን ይሆናል ነው እኔ እያልኩት ያለሁት ማለት ነው። ገባችሁ አይደለ? አብሶ ሄርሜላ ምክንያቱም ከሩታ ጋር ተፋተዋል። የተፋታ ሚስቱ ነች። እዚህ ጋር ሚስቱ አይደለችም። 80 ቀደዋል። ገባችሁ አይደለ? ስለዚህ ከሄርሜላ ጋር ህይወታቸውን ቀጥሏል። ስለዚህ ሄርሜላ ነው የሚያገባት። ሄርሜላንን ነው አልፈልግሽም ብሎ መናገር የሚችለው እንጂ ሁለቱንም አንድ ላይ ጨፍልቆ አይደለም። ወይ ደግሞ ሩታ አታስፈልግም ባይ ነኝ እኔ ማለት ነው። ነገር ግን እርግጠኛ ነኝ አሁን ፍቅር ሩታን አግኝታ በትናንትና ቪዲዮ ላይ ካያችሁት ለአንቺ ለብቻው አስረዳሻለሁ ወይም ደግሞ ከኔ ጋር እንድትቆጭ ወይም ደግሞ እንድትጣልኝ አልፈልግም እያለች ነበረ። እርግጠኛ ነኝ ፍቅር ሩታን አግኝታት ለብቻው ማለት ነው። ገባችሁ አይደለ? ለብቻው አግኝታት እንዳወራቻት እርግጠኛ ነኝ። ዛሬ ማስተባበያ ነው ሩታ የመጣችው። እኔ ግን አልሰማም። የሩታ መጃ አለበት። ፍቅርም በደንብ ለሩታ እያገዘች ነው። ገባችሁ አይደለ? እሱም ደግሞ ምንድነው ሄርሜላና አብርሃምን ለማለያየት ነው ይህንን ነገር እያደረገች ያለችው ማለት ነው። ተመሳሳይ ነገር ከዚህ በፊት ሩታ ያደረገችው 2-3 ያደረገችው ነገር ነው። ገባችሁ? ትላንትና ሲቀጥል አብርሃም እኔ በጣም የምናደድበት አብርሃም ላይ ነው። ለምንድን ነው የማይማረው? ከአንድ ጥፋት ሰው አይማርም እንዴ? ኤቭሪዴይ ተመሳሳይ መሆን የለበትም። ገባችሁ አይደለ? እኔም ባመንኳት ልክ ለእኔ ታማኝ ሆና አልተገኘችልኝም። እየተበቀልኩሽ ነው። ልጅነት ይቀማ ኖ እንደዛማ አይደለም። እዚህ ጋር ሁለታችሁም ተነጋግራችሁ ሄርሜላን ለመበቀል ነው እንጂ እዚህ ጋር ሩታ ማለት ነው የልጅነትን እንትን ብያለሁ እየተበቀልኩሽ ነው ምናምን ኖ እንደዚህ ሁለታችሁም መጣችሁ እንደዚህ ለኦዲየንስ ማስተባበያ ለመስጠት ነው እንጂ የመጣሽ ሩታ ማለት ነው። በደንብ ከፍቅር ጋር አውርተሽ ገባሽ አይደለ? ትናንትና ከቪዲዮ በኋላ አግኝታሽ በደንብ እንደነገረችሽ እርግጠኛ ነኝ። ገባሻ? ለዛም ነው ዛሬ ማስተባበያ የመጣሽው እንጂ ግን ቤተሰብ ጉንፋን ስለያዘኝ ነው። እሺ፣ ስለ ድምፄ በጣም ይቅርታ መጠየቅ እፈልጋለሁ። አሁን ሩታ ማስተባበያ ነው የመጣችው። ነገር ግን እኔ አልሰማበትም። እጇ በደንብ አለበት በደንብ
የልጅነት ፍቅሬን የነጠቅሽኝ ምናምን እያለች ነው። እና እኔ እሷ ባለችበት ነገር ውስጥ አልነበረም የነበርኩትኝም የመጣሁትም ከእነሱ እኔ አብርሃም ህይወት ውስጥ ስመጣ ከአብርሃም ጋር ስገናኝ ፍቅር የምትባል ሴት አልነበረችም አጠገቤ። ዙሪያ ላይ የጨረሰችው ነገር ነበረ። እኔ ያንን ነገር አላሰብኩም። አሁን ይኸውላችሁ እንዴት ልበላችሁ፣ ልክ አሁን ሩታ እጇ እንደሌለባት ወይም ደግሞ እንዴት ነው ማስተባበያ ነው የመጣችው፣ ወይም ደግሞ ልክ ምንም ነገር እንደማታውቅና ምንም ነገር እንዳላደረገች ወይም ደግሞ ምንም ነገር ከፍቅር ጋር ሆና ሴራ እንደማሴር ነው ለኦዲየንስ ለማስረዳት የመጣችው ማለት ነው። ነገር ግን ሩታ ፍቅር ሳይሆን እናውቃለን፣ ሰው ፍቅር መጀመሪያም ሄዳ ነበረ። ነገር ግን ነፂ በነበረችበት ነው የመጣችው። ግን ሩታ ደግሞ ፍቅር ደግሞ ማለት ነው እንደዚህ የልጅነቴ ፍቅሬ ምናምን የምትለው ነገር ደግሞ የውሸት ስለሆነ ነው። ጭራሽ ፍቅረኛ የአብርሃም ፍቅረኛ ሆናም አታውቅም። ይህንን ሁላችሁም ታውቃላችሁ። እኔም ደጋግሜ በብዙ ቪዲዮ ተናግሬያለሁ ማለት ነው። ይሄ አዲስ አይደለም። ሩታ ግን ዛሬ የመጣችበት ምክንያት ሴራዋ እንዳይታወቅባት ነው ቤተሰብ ማለት ነው። ወይም ደግሞ እንዴት ልበላችሁ፣ በቀኛ እንድናምናት ሩታ ምንም እያደረገች አይደለም፣ ከፍቅር ጋርም እየተወያየች አይደለም እንድንላት ነው። ነገር ግን ፍቅርም ድጋሚ መታ ደግሞ ነገም ሆነ ከነጎዳም ወይም ደግሞ አብርሃምን የሆነ ነገር ከሄርሜላ ጋር በደንብ ተጣልቶ ተለያይቶ በኋላ ፍቅር እንኳን መታ ማለት ነው። ሩታ ምንም ነገር የምታቅ ነገር የለም። እኔ ነኝ እንደዚህ ያደረግኩት በደንብ ሄርሜላም እንዲገባት ነው። አብርሃም እንዴት ወደ እኔ እንደማስጌድ ምናምን ለማሳየት ነው ምናምን ብላ ነው የምትመጣ ማለት ነው። ነገር ግን ፍቅርም እንደዚህ እያደረገች ያለችው ሰው ቪዲዮ ወይም ደግሞ ፋይል ይዛበት ነው። አብርሃም ግን ሁሌ አንድ አይነት ተደጋጋሚ ፋይል ነው የሚያዝበት ማለት ነው። ለምን እንደሆነ አላውቅም፣ ለምን እንደዚህ እንደሚሆን ማለት ነው። በዚህ ልክ እኔ ላይ እንደዚህ አይነት ነገር ታደርጋለች ወይም ደግሞ ያኔ የቆየ ታሪኳን አንስታ ዛሬ ላይ ለመበቀል አንድ ሁለት ትላለች ብዬ በጭራሽም አላሰብኩም። ሰው በደንብ እንድትረዱ ፈልገው ነገር ቢኖር እኔ ምንም ያደረኩት ነገር የለም። አብርሃም ጋራ ደርሼ በደንብ አድርገሻል። አሁን ቤተሰብ ሰው ይምጡና ማለት ነው ወደዛ ላይ ሩታ ግን ለእኛ ለማስተባበል ወይም ደግሞ እኛን ለማስረዳት ነው የመጣሁት። እኔ ግን አላምናትም። ካመናችኋት እመኗት። እኔ አላምናትም በፍጹም ማለት ነው። ገባችሁ አይደለ? አብርሃምና ሄርሜላ እንዲለያዩ የዋነኛው እነሱ ናቸው። በደንብም እንዲለያዩ የሚፈልጉት እነሱ ናቸው። ገባችሁ? ያ ነገር ለማሳካት ነው እየመጡት እንጂ እኔ አላምንበትም። ገባችሁ አይደለ? ወጭ ገብቼ እሱ በቃ የእሱ ነገር እንዲበላሽ ያደረኩት ምንም አይነት ነገር የለም። በደንብ እንድትረዱልኝ የሚፈልገው ማለት እኔ ሳይሆን በነገራችሁ ላይ እሱ ነው ከኔ ህይወት ሊወጣ ያልቻለው እንጂ እንደምታስቡት እኔ አይደለም። አይ እሱን እንኳን ተይው ሩታ፣ እሱን እንኳን ተይው። ገባሽ አይደለ? እሱን እንኳን ተይው፣ እሱን ተይው። ብዙ ባናወራ ጥሩ ነው። ምክንያቱም እሱ ነው ከኔ ህይወት አልወጣ ያለው እኔ እንኳን ወጥቻለሁ ምናምን የሚለው ነገር ተይው። ምክንያቱም ሁሌም አለሽ። ገባሽ አይደለ? ቢያንስ ከህይወቴ ውጣ አልፈልግም ብለሽ እንኳን ከህይወትሽ ከወጣ በኋላ እንኳን ደጋግመሽ የምታመጪው አንቺ ነሽ። ወይ ደግሞ ሄርሜላና አብርሃም የሆነ ነገር ማለት በፍቅር ሲሆኑ ወይ ደግሞ የሆነ ቦታ ላይ ሲገኙ እየሮች የምትሄጂ አንቺ ነሽ። ባለፈው እንኳን አይታችኋል። በዛኛው ቪዲዮ ቤተሰብ ማለት ነው ቀለበት ሲደረጉ እንኳን ይዟት ሲሄዱ የእውነት ማለት ነው ሩታ አብርሃምን ማትፈልጊ ከሆነ የእውነት ከሱ መራቅ የምትፈልጊ ከሆነ ማንም ሰው አንቺን ይዤሽ ልሂድ ካለ ወይም ደግሞ እንዴት ልበላችሁ የሆነ ቦታ ይዣት ልሂድ ወይም ደግሞ እዚህ ቦታ አብርሃም አለ እንደዚህ እያደረገ ነው ሲባል እሱን ካልፈለገች መሄድ አይጠበቅባትም። እየሮጠች የምትሄደው እሷ ናት። ገባችሁ እንጂ ሲቀጥል ደግሞ ማለት ነው ልንገራችሁ፣ አብርሃም ሲርቃቱ እንኳን ልንገራችሁ፣ አብርሃም አንድ ጊዜ ይርቃታል። ሰው ሲርቃቱ እንኳን በልዑሌ ነው የምታሳብበው። ገባችሁ? ደካማ ጎኑ የአብርሃም ልዑሌ ስለሆነ በልዑሌ በኩል ትመጣለች። እሱም ደግሞ ልዑሌን ይዤ ከሀገር ወጣለሁ፣ ልዑሌን ይዤ እናቴ ቤት ሄዳለሁ፣ ልዑሌን ይዤ እንደዚህ ያደርጋለሁ፣ ልዑሌን እንደታይ ምናምን እያደረገች የምትሄደው ወደ አብርሃም ሩታ ራሷ ናት። ነገር ግን እኔ እኮ ትቼዋለሁ፣ እሱ ግን ሊተወኝ አልቻለም። ኧረ ማን ሊሰ ሳይሆን በነገራችሁ ላይ እሱ ነው ከኔ ህይወት ሊወጣ ያልቻለው እንጂ እንደምታስቡት እኔ አይደለሁኝም። አሁንም ቢሆን ራሱ ፈልጎና ፈቅዶ ባደረገው ነገር መኪናው ሲሳሳም የነበረው ራሱ ፈልጎት ነው። መቼም ራሱን ስቶን አትሉኝም ራሱ አያችሁት? ያኛው ቪዲዮ የእውነት ለመናገር ኦዲየንሶች እውነታችሁ ነው። ገባችሁ አይደል? ይሄ ቪዲዮ አውቆ የሆነ ቫራል ለመውጣት ወይም ደግሞ ቪዲዮአቸው አልታይ ሲል ነው ይሄ ቪዲዮ የለቀቁት። እራሳቸው ናቸው የቀረጹት ያላችሁት እውነታችሁ ነው። የእውነት ማለት ነው። እኔ እንደዛ እንትን አላልኩም ነበረ። አያችሁ አይደለ? ሩታም ደጋግማ እንደዚህ የምታወራው እራሳቸው ስለቀረጹ ነው፣ ወይም ደግሞ በዛ ሰበብ ለመምጣት ስለፈለጉ ነው። እኔ ግን የሆነ ሰው በድብቅ የቀረጸ ነበር የመሰለኝ። ለካ ለቪዲዮ ነው የተቀረጸው። ገባችኋል? ሸኝቷት ያው እኛም የመጣነው አንድ ነገር ነው። ምክንያቱም እኔ በውስጥ በጣም የአንቺ እንደዚህ ኦዲየንሶችም እንደዚህ ብዙ ስልሽ በጣም እያስጨነቁኝ ነበር። ሩታ ደግሞ እንደዚህ ስራ የምትሰራው ሩታ ደግሞ እንደዚህ ነገር የምታደርገው ለምን ነው በመጠላት የምትታወቀው? ለምን ነው እንደዚህ ለምን አትናገራትም? ለምን አትመክራትም? ብለው ብዙ ሰዎች እያስጨነቁኝ ስለነበር ቤተሰብ እናንተ ካመናችሁት እመኑ። አላቅም ብቻ ግን እኔ
የሩታም እጅ እንዳለበት ኢቭን እንኳን የሩታ እጅ ከሌለበት ማለት ነው ልንገራችሁ፣ ፍቅር ለሩታ ላንቺ ብዬ ነው ይሄ ነገር ያደረኩት ብላ መጨረሻ ላይ መታ ተበቀልኩት ወይም ደግሞ የሆነ ነገር አረኩት አብርሃምን እንደዚህ ያረኩት ብላ እንደምትናገር በእርግጠኝነት ነው የምናገረው ማለት ነው። ገባችሁ አይደለ? ነገር ግን ሶስቱም የመጡት ማስተባበያ ነው የመጡት ማለት ነው። ገባችሁ አይደለ? ሩታ እኔ ምንም ነገር አላደረኩም የኔ እጅ የለበትም አብርሃምን ልንገራችሁ አብርሃምን አለምንም ነው በአጭሩ ልንገራችሁ ማለት ነው። እኔ አብርሃምን አልፈልገውም። አብርሃምን አልለምንም። ራሱ ነው እንደዚህ እኔ አይደለሁም ፍቅር ናት እንደዚህ እያደረገች ነው ማለት ፈልጋ ነው። እኔ ግን እንደነሱም አሁን መልስ ይሆናቸው ብዬ አስባለሁ። በውስጥ እያወራችሁ እንደነበራችሁ ሰዎች ማርፈ ይቀመጡ። እንደውም ይሄ ቪዲዮ መውጣቱ ለእነሱ ትምህርት ነው። ተሻለ መማሪያ ነገ ላይ እንዳይዝረከረኩና ምንም ነገር ሌላ ነገር እንዳያደርጉ ይቆጥላሉ ብዬ አስባለሁ። ልንገራችሁ ያኛው ቪዲዮ መኪና ውስጥ የተቀረጸው ቪዲዮ ኤፍሬም ራሱ ነው የቀረጸው። ገባችሁ አይደል ቤተሰብ? እና ብዙ ሰው ቪዲዮ ማብዛት አልፈልግም። ሰው እርስ በራሳቸው ነው እንትን ያሉት ወይ ደግሞ እኛን ለማሳመን ሩታ ይሄ ነገር የለችበትም እጅ የለችበትም ለማለት ነው የመጡት። ውድ ቤተሰቦቼ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ለቤት አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በአዲስ ቪዲዮ እስከምንገናኝ ባይ ባይ።